ምን አይነት በፍቅር የተሞሉ እንስሳት ናቸው? እስካሁን ወደዛ አልሄድንም። አሁን ደግሞ እንሂድ። አሁን ይሄ ፍቅር ነው? ምን አይነት አንበሳ ነው? ጭራሽ አጠገቡ እንዳለች ራሱ ረስቶታል ይመስለኛል። አንዳንዴ አንተ ምን ይሌ እንዳንበሳው ነህ። ለምን እንደዛ ታኛለህ? አሁን እንደሱ ነህ። ጭራሽ ነው የተዘለለን። አፍቃሪ መስለው እያስመሰሉ በውጭ ትዕይንት ለሚያሳዩት ፍቅር ማለት ትታለይ አይገባም። በአሁን ጊዜ በዚህ ዝንጀሮና በዛ አንበሳ የፍቅር ታሪክ የሰው ልጆችም የፍቅር ታሪክ ተደብቀዋል። መታወራው ነገር ሁሉ እኔ ምንም ሊገባኝ አልቻለም። ውዴ። አቤት። ነይና እነዚህን ሁለት ድንጋዮች በየተራው ወርውሪባቸው። ወደ እነዛ ደግሞ እንሂድ።